በጣም ፋሲኔት የሚያደርገኝና ጥሩ ነገር ሆኖ ያገኘሁት ምን እንደሆነ ልንገራቸው። ራስን ባዶ ማለት ድሮ መንፈሳዊነት ኋላ ቀርነት ነው ተብሎ ይታሰብ ነበረ። ዛሬ ግን ስልጣኔ፣ ትልቁ ስልጣኔ መንፈሳዊነት እየሆነ መጥቷል። እውነት ነው የምላቸው። አንድ ሰው አዲስ ሰው ሲያገኙ ያከብራሉ። ለምን? ምናልባት አምላክ ቢሆንስ? አሁን የምትኖረው ኑሮ ባለፈው መጥተህ የኖርክ ጊዜ የሰራኸው ፍሬ ነው። የምድር ኑሮ ስቃይ ነው። ፔሬድ። ከዛ ወደ እናት መጣ። እኔን እኮ ግራ አጋባችሁ ማማ፣ ይሄ እሷ እስከ ዝንጀሮ ነው የመጣ ነው ይላል። አንቺ እግዚአብሔር ፈጠረንት ያለሻል። የዲና እምነቴን ጥብቅ አድርጌ ይዤ ነው ወደ እነሱ ሄጄ የምቀላውጠው እንጂ ለማንበብ ከሄዳችሁ በዛው ልትቀሩ ትችላላችሁ። እና እንዳትነቃቁት። ቁሳዊው ዓለም በጣም ያሰለቸኛል። ስልችት ነው የሚለኝ ይሄ ዓለም። ቁሳዊው የሆነው ዓለም ይታክተኛል። በጣም ብዙ ሀገሮች ሄጃለሁ፣ አውሮፓም፣ አሜሪካም፣ ካናዳም። እና ይሄ ንጉሥ ሰለሞን ካለው ነገር ጋር እስማማለሁ። ከምድር በታች ምንም አዲስ ነገር የለም ካለው ሐሳብ ጋር ይስማማኛል። ምክንያቱም እየኖርኩኝ በምድር ላይ እታክታለሁ፣ ስልችት ይለኛል። ኢትዮጵያ ብቻ አይደለም፣ ሁሉም ቦታ በሆን ይሄ ምድራዊው ዓለም ያሰለቸኛል። ቁሳዊው ዓለም ሲያሰለቸኝ ማምለጫዬ መንፈሳዊው ዓለም ነው። ሰፊ ነው፣ መጨረሻ የለው፣ አይሰለችም። ስፒሪቹዋል ወርልድ። ስለዚህ ይሄኛው ሲያሰለቸኝ፣ መሿለኪያ ሲያደክመኝ፣ ያኛውን መንፈሳዊውን ዓለም ወደሱ ይሄዳል፣ ወደሱ ጠጋል። ድሮ መንፈሳዊነት ኋላ ቀርነት ነው ተብሎ ይታሰብ ነበር። ዛሬ ግን ስልጣኔ፣ ትልቁ ስልጣኔ መንፈሳዊነት እየሆነ መጥቶ የስልጣኔ ቁንጮ ነው ተብሎ የምታስቡት ሆሊውድ የዛሬ 10 ዓመት 15 ዓመት አካባቢ በጣም ፋሲኔትድ የሚሆኑት በሳይኮሎጂ ነበር። ሳይኮሎጂ፣ ፊሎሶፊ፣ ሳይኮሎጂ ነበር። አሁን ግን እሱ ተቀይሮ በጣም ፋሲኔትድ የሚሆኑት የሚፈልጉትና የሚያስደንቃቸው ነገር መንፈሳዊው ነው። አስተማሪዎቻቸው መንፈሳዊ መምህራን እነ ዲፓክ ቾፕራ የሚባሉ መንፈሳዊ መምህራንን ነው የሚከተሉ። የሚያነቧቸው መጽሐፍቶች በዓለም ዙሪያ ከፍተኛ ተቀባይነትን የሚያገኙት መንፈሳዊ ነክ የሆኑት ናቸው። ዘ ፓወር ኦፍ ናው፣ ዘ ኒው ኤርዝ፣ ሴክሬት ስፒሪቹዋል ታች ያላቸው ናቸው የሚነበቡት በዓለም ዙሪያ መንፈሳዊ የሆኑ ናቸው። መንፈሳዊውን ዓለም ስለምወደው ታዲያ መንፈሳዊነትን የሚያስተምሩ ሃይማኖቶችን ማጥናት እወዳለሁ። ሃይማኖቶችን ማጥናት ደስ ይለኛል። አንድም ትምህርቴም ስለሆነ ፕሮፌሽኔ ስለሆነ አንዱ ፕሮፌሽኔ ስለሆነ አጠናለሁ። እኔ መሰረቴ ሕክምና ነው፣ ዶክተርና ሕክምና ነው። እዚህ ጥቁር አንበሳን የተማርኩት። ከዛ በኋላ ከወጣሁ በኋላ ግን በሕክምናው ብቻ ጥያቄዎችን መመለስ እንደማልችል ሲገባኝ ወደ ሳይኮሎጂ ሄድኩኝ 6 ኪሎ። ከዛ እሱም እንደማይበቃ ሲገባኝ ታጠፍኩና ወደ ቴዎሎጂ ደግሞ ሄድኩኝ፣ ወደ ስነ መለኮት። ሕክምናው ደግሞ የግድ አንድ ስቴፕ ማለፍ ስላለበት አንድ ስቴፕ ደግሞ በትሮፒካል ሜዲሲን ሄድኩኝ እና አንዱ ፊልዴም ነው ማለት ነው። አንዳንድ መድረክ ላይ የግድ ሆኖ ራሴን ሳስተዋውቅ ስለ ትምህርት አወራለሁ። ይህን ተምሬ እላለሁ። ከዛ በኮንሰልተንሲ እሰራለሁ፣ ፐብሊክ ሄልዝ ስፔሻሊስት ነኝ ምናምን ስል አንድ ማስጠንቀቂያ ያለችኝ ሁል ጊዜ ለእናንተም ትጠቅማችሁ ይሆናል። እሷ ስትመጣ ስለ ራሴ ማውራት አቆማለሁ። ምን መሰላችሁ ማስጠንቀቂያዋ? ኮሎኔል መንግስቱ ኃይለማርያም አንድ ጊዜ አማኑኤል ሆስፒታል ሄደዋል እና ሄዱና ራሳቸውን ማስተዋወቅ ጀመሩ። እኔ ኮሎኔል መንግስቱ ኃይለማርያም እባላለሁ፣ የኢትዮጵያ ፌዴራላዊ ዲሞክራቲክ ሪፐብሊክ ፕሬዚደንት ነኝ፣ የኢትዮጵያ ሰራተኞች ፓርቲ ሊቀመንበር ነኝ፣ የጦር ኃይሎች ጠቅላይ አዛዥ ነኝ ብለው ሊቀጥሉ ሲሉ ከመሃል አንዱ ህመምተኛ እጁን አነሳ። እሳቸውም ማቋረጥ በፍጹም አይቻልም ታውቃላችሁ። ግን አንዱ እጁን ሲያነሳ በጣም ገርሟቸው
እሺ ምንድን ነው አሉት። ከዛ ምን አላቸው? ጋሽ ተው፣ እኛም ሲጀምረን እንዲህ ነበር ምን እሷ ሁሌ ትዝ ትለኝና ቶሎ አቆማለሁ ስለ ራሴ ማውራት ጀምሮኝ እንዳይሆን ብዬ። ስለዚህ ሃይማኖቶችን እወዳለሁ፣ በጣም ነው የምወደው። እኛ ሀገር ያሉት ሃይማኖቶች አብርሃሚክ ሪሊጅንስ ይባላሉ። አብርሃሚክ ሪሊጅንስ ማለት ክርስትና፣ እስልምና፣ ጁዳይዝም፣ እነዚህ ሶስቱ አባታችን አብርሃም ነው ብለው ስለሚሉ አንድ ላይ ተሰብስበው አብርሃሚክ ሪሊጅንስ፣ በአብርሃም ስር ያሉ ሃይማኖቶች ይባላሉ። እነዚህ ሃይማኖቶች በመገለጥ ላይ በሬቬሌሽን ላይ የተመሰረቱ ናቸው። ለሙሴ ተገለጠለት፣ መገለጥን አገኘ። በቁጥቋጦ ሆኖ ተገለጠለት እግዚአብሔር መልአክ። ለነቢዩ መሐመድ መልአክ ተገለጠላቸው። በክርስትና ደግሞ የእግዚአብሔር ልጅ ተገለጠ እንላለን። እግዚአብሔር ልጁን ገለጠ እንላለን። አሁን በመገለጥ ላይ ሳይሆን በፍልስፍና ላይ የተመሰረቱ ግን ሃይማኖቶች አሉ። በመገለጥ ላይ ሳይሆን በፊሎሶፊ ላይ በአስተሳሰብ ላይ የተመሰረቱ ሃይማኖቶች አሉ። ኢስተርን ሪሊጅንስ የምንላቸው ሂንዱይዝም፣ ቡዲዝም፣ ኮንፊሽያኒዝም፣ ታኦይዝም የሚባሉ በመገለጥ ላይ ሳይሆን እግዚአብሔር ተገለጠልኝ በሚል ሳይሆን በአስተሳሰብና በሐሳብ ላይ የተመሰረቱ ሃይማኖቶች አሉ። ለእኛ እነዚህ አብርሃሚክ ሪሊጅኖች ይበቁናል። ከነዛ ተጨማሪ አያስፈልጉንም፣ ግን እንዲሁ ለጨዋታውን የማነሳቸው። ኮንፊሽያኒዝም ኮንፊሽየስ የሚባል ሰው ነው የመሰረተው። ቻይና የተመሰረተው ኮንፊሽየስ ከክርስቶስ ልደት በፊት 551 አካባቢ የተወለደ ሰው ነው። ኮንፊሽያኒዝም ኮንፊሽየስ ስለ ገነት አያወራም፣ ስለ ሲኦል አያወራም፣ ስለ ኃጢአት አያወራም። መላእክት የለ፣ ቅዱሳን የሉ፣ ስለ እግዚአብሔር አያነሳ፣ ስለ ሲኦል አያነሳ፣ ስለ ገነት አያነሳ። ምን አደረገ? ኑሮ በምድር ላይ ነው ብሎ አስተማራቸው። እዚችው ነው እሴት አስተማራቸው፣ ቫሊዩ አስተማራቸው። እዛ የሚጠብቀ ሽልማት የለም ቅጣት የለም ብሎ። ስለዚህ ኮንፊሽያኒዝም መንፈሳዊ አይደለም፣ እንደውም በቃ እሴት ነው ያስተማራቸው፣ ቫሊዩን ያስተማራቸው። ስለ ቤተሰብ፣ ስለ ትምህርት፣ ስለ መንግስት፣ ስለ ፍትህ፣ ስለ መልካምነት፣ ስለ ትክክልነት፣ ስለ ኮሬክትነስ አስተማራቸው። መሰረቱን ይህንን አደረገ። ሃው ቱ ሊቭ ኢን ዲስ ወርልድ። የሚገርማችሁ ነገር አሁን ባለችው ቻይና በስራ ባህላቸው ላይ፣ በመንግስታዊ አመለካከታቸው ላይ፣ በባህሪያቸው ላይ የዚህ ሰውዬ ተጽዕኖ አለ። ኮንፊሽያኒዝም አሁንም ቻይና አለ። ሁለተኛው ሂንዱይዝም። ሂንዱይዝም መስራች የለውም፣ ጳጳስ የለውም፣ ሲኖዶስ የለውም፣ አንድ ወጥ ቴዎሎጂ የለውም። ከፈለጋችሁ የፈለጋችሁትን ያህል አምላክ መከተል ትችላላችሁ። እስልምና ልክ ነው በሉት፣ ሂንዱይዝም አዎ ልክ ነው ይላችሁ። ክርስትና ልክ ነው። ጁዳይዝም ልክ ነው። ምን መሰላችሁ የሚሉት? ሁሉም እምነቶች ልክ ናቸው፣ ሁሉም እምነቶች ወደ መዳን ያመጣሉ ብለው ነው የሚያምኑት የሂንዱይዝም አስተማሪዎች። እውነት አንድ ነች፣ ግን በተለያየ ስም ትጠራለች ይላሉ። ከዓለም ከክርስትናና ከእስልምና ቀጥሎ ሶስተኛ ደረጃን ይዞ ይከተላል ሂንዱይዝም። አምላካቸውን ብራህማን ይሉታል እና እያንዳንዱ ሰው ውስጥ አምላክ አለው ብለው ያምናሉ። እያንዳንዱ ሰው ውስጥ አምላክ አለ። እያንዳንዱ ሰው ውስጥ አምላክ ስላለ ሰላም ሲባባሉ ናመስቴ የሚሉት እንደዚህ ብለው እጅ የሚነሱት በእኔ ውስጥ ያለው አምላክ በአንተ ውስጥ ላለው ያንተ ውስጥ ያለውን አምላክ ያከብራል ማለታቸው። ወይም እኔ አንተን እጅ ነሳለሁ፣ እኔ ውስጥ ያለው አምላክ በአንተ ውስጥ ያለውን አምላክ ያከብራል ማለታቸው። ናመስቴ ማለት እሱ ነው። እጅ የሚሏት እሷን ነው። እና ዌይ ኦፍ ላይፍ ዳርማ ነው የሚሉት። አንድ ጊዜ ዶክተር ሳ የሚባል አስተማሪ ነበረኝ ሳይኮሎጂ አዲስ አበባ ዩኒቨርሲቲ። እና ቤታችን ብትመጣ አለኝ ቤተሰቦቼ በጣም በአክብሮት ነው የሚያስተናግደዋል።
ለምን አልኩት። አምላክ ቢሆንስ ብሎ ነው የሚያስቡታል። እውነት ነው የምላቸው። አንድ ሰው አዲስ ሰው ሲያገኙ ያከብራሉ። ለምን? ምናልባት አምላክ ቢሆንስ ብሎ ነው። ሂንዱይዝም በሪኢንካርኔሽን ያምናል። ነፍስ አትጠፋም። ነፍስ ሰው ሲሞት ትሄድና ተመልሳ ትወለዳለች። ያ ማለት ለምሳሌ እኔ በቴዎድሮስ ዘመን ወታደር ነበርኩ ሊሆን ይችላል ፖስብል። ከዛ የዛ ጊዜ ሞትኩኝና መኮንን ነበር ስሜ፣ ወታደር ነበር። ከዛ አሁን ወዳጄ ነው ሆኜ ተወለድኩኝ ማለት ነው። ከዛ እሞትና ከዛ ደግሞ ጄምስ ሆኜ እመጣለሁ። በሪኢንካርኔሽን ያምናል። የእምነቱ መሰረት እና ካርማ የሚሉት ነገር አላቸው። አሁን የምትኖረው ኑሮ ባለፈው መተህ የኖርክ ጊዜ የሰራኸው ፍሬ ነው። የዛ ጊዜ ጥሩ አድርገህ ከሆነ አሁን መልካም ይሆንላል። የዛ ጊዜ አጥፍተህ ከሆነ አሁን ትቀጠላለህ። ስለዚህ ላይፋቸውን ተቀብለው ጥፋት፣ ድህነት ምናምን ሲያጠቃቸው ያቺ ያለፈው የመጣው ጊዜ የሰራሁት ግፍ ነው ብሎ ያስባል። አሁን ደግሞ ሲኖሩ ለሚቀጥለው ስመጣ እንዳልጎዳ ብለው ነው የሚኖሩት። አሁን ክሬዲት እያጻፉ ምክንያቱም እሞታለሁ፣ ከዛ በሌላ ሰው ስጋ ደግሞ ወይም በእንስሳ ስጋ ውስጥ ሆኜ ይመጣል። ሰውየው አይጥ ሆኖ ሊመጣ ይችላል፣ አህያ ሆኖ ሊመጣ ይችላል፣ ጅብ ሆኖ ሊመጣ ይችላል፣ ሰው ሆኖ ሊመጣ ይችላል። ያቺ ነፍስ ትሄድና በእንስሳ ውስጥ ወይም በሰው ውስጥ ሆና ተመልሳ ትመጣለች ብሎ ያምናል። ሲሪየስ ነው። በዓለም 3ኛ ሃይማኖት እና ሪሳይክል ታደርጋለች። ይሄንን በምን ሳፖርት ያደርጋሉ? ዴጃvu የሚባል ፌኖሜና አለ በስነ ልቦና። ዴጃvu የሚባለው ፌኖሜና ምንድን ነው? ገጥሟችሁ እንደሆነ አንዳንድ ቦታ ትሄዱና ሄዳችሁ አታውቁም ከዚህ በፊት ግን ስታዩት እዚህ ቦታ ከዚህ በፊት መጥቻለሁ የሆነ ፋሚሊየር ነው። ይሄ በሳይኮሎጂ አለ። ይሄን ቦታ ከዚህ በፊት አውቀዋለሁ። መጥተህ ታውቃለህ? አልመጣሁም ግን የሆነ ፋሚሊየር ነው። ዴጃvu ይባላል። ወይም አንዳንድ ሞመንት ላይ ከሰው ጋር እያወራችሁ ያቺ ሞመንት ከዚህ በፊት የተፈጠረ ትመስላችኋለች። ይሄ ዴጃvu ይባላል። እንደ ማስረጃ ይጠቀሙባታል። ስለዚህ ሰው ተመልሶ ይመጣል፣ ሪሳይክል ያደርጋል ይላል። ከዛ ሪሳይክል ያረግና ሪሳይክል አርጎ አንድ ቀን ከቦዲ ፍሪ ይሆናል ይላል። የመጨረሻው ግን ምንድን ነው? ፍሪደም ፍሪ ይሆናል ብሎ ያምናል። ይሄ ሂንዱይዝም ነው። የመጨረሻው ስለ ቡዲዝም ደግሞ ላውራላችሁ። ቡዲዝም ደግሞ ቡድሃ የሚባል ሰው ነው የመሰረተው። ሲድሃርታ ጋውታማ ይባላል ትክክለኛ ስሙ። ቡዲዝምን የመሰረተው ትክክለኛ ስሙ ይሄ ነው እና የሀብታም ልጅ ነበር፣ የንጉስ ልጅ ነበር። አንድ ጊዜ ወደ ንጉሱ አስትሮሎጂስት መጣና ይሄ ልጅ ወይ የሃይማኖት መሪ ይሆናል ወይም የሀገር መሪ ይሆናል አለው። ንጉሱ ልጁ የሃይማኖት መሪ እንዲሆን ስላልፈለገ ደበቀውና ጋርደን አዘጋጀና ቆንጆ ሴት አጋባው። የሚበላ የሚጠጣ ደስ የሚሉ ነገሮችን አዘጋጀና በዓለም ላይ ያለውን ነገር እንዳያውቅ ይደግ እንደዚህ ብሎ አዘጋጀ። እዛ ይሄ ሰው ማደግ ጀመረ። በ16 ዓመቱ የዘጋበት ሲድሃርታ አደገ። 29 ዓመት ሲሞላው ሰረገላ ለሚነዳ ሰው ጉቦ ከፈለና ይዘኸኝ ውጣ አለው። ይዞት ወጣ። ሲወጣ የሽማግሌ ሰው አየ። ይሄ ምንድን ነው አለ። ይሄ ሽማግሌ ምንድን ነው አለ። አይ ሽማግሌ ነው እና አርጅቶ ነው አለ። እናረጃለን ማለት ነው አለ። አሁን እናረጃለን። በጣም ይገርም። ቆየና ሲሄድ የታመመ ሰው አየ። የታመመ ሰው ደግሞ ሲያይ ይሄ ደግሞ ምን ሆኖ ሌላ ሽማግሌ ነው አለ። አይ አይደለም፣ ይሄ ደግሞ ታሞ ነው አለ። ሁላችንም እኮ እንታመማለን አለ። ይገርም ነው። እንደገና ሲሄድ የሞተ ሰው ለቀብር ሲሄድ አየ። የሞተ ሰው ለቀብር ይሄ ደግሞ ሌላ የታመመ ሰው ነው አለ። አይ ሞቶ ነው፣ ሁላችንም እንሞታለን አለ። ቤተ መንግስቱን ጥሎ ወጣ። ከዛ እውነትን ፍለጋ ብሎ ሲንከራተት ቆየና አንድ ቀን ዛፍ ስር ቁጭ ብሎ የሆነ ነገር በራልኛል። ለዚህ ነው ቡድሃ የተባለው። ለዚህ ነው the awakened one ማለት የነቃው የበራለት ማለት። ታዲያ በጣም የሚገርመኝ ነገር
እሱ አገኘኋቸው ያላቸው 4 እውነቶች አሉ። አንደኛው በጣም የሚገርመኝ ነገር አዳምጡበት፣ ስለምቀበለው አይደለም ስለሚገርመኝ። አንደኛ ቡዲዝም ያምናል የምድር ኑሮ ስቃይ ነው። ፔሬድ ሌላ ዴፊኒሽን የለው። የምድር ኑሮ ስቃይ ሳፋሪ። አንድ ሁለተኛ ሰው የሚሰቃየው ስለሚፈልግ ነው። ይፈልጋል፣ ዲዛይር አለው። ትዳር ይፈልጋል፣ ፍቅር ይፈልጋል፣ ገንዘብ ይፈልጋል፣ ዝና ይፈልጋል፣ ክብር፣ የተለያየ ነገሮችን ስለሚፈልግ ዲዛይር ስላለው ነው ሳፈር የሚያደርገው። ሁለተኛው የቡዲዝም መመሪያ። ሶስተኛ ከስቃይ መውጫው መንገድ፣ ሰው ከስቃይ የሚወጣበት መንገድ መፈለግ መተው ነው። የምድር ኑሮ ስቃይ ነው። ሰው የሚሰቃየው ስለሚፈልግ ነው፣ ዲዛይር ስላለው ነው። ከስቃይ የመውጫው መንገድ አለመፈለግ ነው፣ ዲዛይርህን መግደል ነው ብሎ ነው። ኒርቫና ይባላል። ዲዛይሮቻችሁን ገላችሁ ከጨረሳችሁ ኒርቫና ላይ ደርሳችሁ ማለት ነው። ሚርቃና አይደለም፣ ኒርቫና። ከዛ አራተኛው መውጫ መንገዶች አሉ ብሎ የሚያሳያቸው 8 መንገዶች አሉ። ቡዲዝም ያስተምረው ይሄንን ነው። አሁን ግን ተመልከቱ፣ ሂንዱይዝም ጥማቱ ምንድን ነው? ኖሮ 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 ፐርፌክት ሆኖ ፍሪ መሆን፣ ከዚያ ለመውጣት። ቡዲዝም የሚፈልገው ምንድን ነው? ናቲንግነስ፣ ምንምነት። የመጨረሻው የቡዲዝም ግብ ምንም መሆን ነው፣ ናቲንግ መሆን። ፊሎሶፊ ይገርማል ማለት ባንቀበለው ሱንያታ ይባላል። የሰው ልጅ ግቡ ባዶነት፣ ወደ አለመኖር መምጣት ነው ብሎ ያምናል። ነገሮቹ ኮንፊውዚንግ ናቸው። የወጣቶችን አልመክርም። እነ ራምፓን ኦሾ በደንብ አታነቡ ነው መርጠው። ክርስቲያን ከሆናችሁ መጽሐፍ ቅዱሳችሁን፣ ሙስሊም ከሆናችሁ ቁራናችሁን አጥብቃችሁ እንድትይዙና እንዲህ አካባቢዎች እኛ እንደው መሰረቱን ስለያዝን የዲና እምነቴን ጥብቅ አድርጌ ይዤ ነው ወደ እነሱ ሄጄ የምቀላውጠው እንጂ ለማንበብ ከሄዳችሁ በዛው ልትቀሩ ትችላላችሁ እና እንዳትነቃቁት እና የዛ እምነት ይኖራሉ። ግን እነዚህን ስለምቀበላቸው አይደል፣ የእነሱ መብት ደግሞ የተጠበቀ ነው። የሁሉም ሰው መብት የተጠበቀ ነው። አንድ ሕፃን ልጅ በአባቱና በእናቱ መካከል ችግር ገጠመው። እግዚአብሔር አለመኖርም ማመን ይቻላል ለማለት ነው። እና አባትየው በእግዚአብሔር መኖር አያምነው። ሰው የተገኘው በሂደት ከዝንጀሮ መሰል እንስሳ ነው ይለዋል ለልጁ። እናቱ ጋር ደግሞ ሲሄድ እናትየው ደግሞ እኛ የእግዚአብሔር እጅ ስራ ነን፣ እግዚአብሔር ነው የፈጠረው ትለዋለች። አባቱ ጋር ይሄዳል፣ በሂደት ከዝንጀሮ ነው የመጣ ነው ይለዋል። እናቱ ጋር ይሄዳል፣ የእግዚአብሔር እጅ ስራ ነን ትለዋለች። አንድ ቀን ባልና ሚስት ተጣልተዋል፣ በጣም የከረረ ጠብ ተጣልተዋል። እና ልጁ አሁንም ሄደና አባቱን ጠየቀ። ከዝንጀሮ መሰል እንስሳ ነው የወጣው። ከዛ ወደ እናት መጣ። እኔን እኮ ግራ አጋባችሁኝ ማማ፣ ይሄ እሷ እስከ ዝንጀሮ ነው የመጣ ነው ይላል። አንቺ እግዚአብሔር ፈጠረን ያለሽ አለ። እሷ በጣም ተናዳ ስለነበር እኔ ነገርኩ የኔ ነው፣ እሱ የሚነግር የራሱ ነው፣ ሂድና ጠይቀዋል። በክርስትናም ግን ኬኖሲስ የሚባል ሀሳብ አለ። ኬኖሲስ ማለት መሰላችሁ ራስን ባዶ ማድረግ፣ ባዶ ማድረግ፣ ራስን ዝቅ ማድረግ። ስለ ክርስቶስ ሲናገር በሰው ምሳሌ ሆኖ ራሱን አዋረደ ይላል። ራሱን አዋረደ። በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ ይላል። አዋረደ። አንዱ በጣም ፋሲኔት የሚያደርገኝና ጥሩ ነገር ሆኖ ያገኘሁት ምን እንደሆነ ልንገራችሁ። ራስን ባዶ ማድረግ፣ ባዶ ማድረግ። ዛፍ ያለው ፍሬ በብዛት ያለው ዛፍ ምን ያደርጋል? ቅርንጫፎቹ ዝቅ ይላሉ። እኔ ዝቅ የሚሉ ሰዎች ደስ ይለኛል፣ በጣም ወዳለሁ። እና የምታውቁ ከሆነ ብዙ እውቀት ካላችሁ ስትወጡ እኔ አላውቅም ብላችሁ ትወጣላችሁ፣ ባዶ ሆናችሁ። ከዛ አዲስ እውቀት አግኝታችሁ ትሄዳላችሁ። ሰው የሚያውቃችሁ ከሆነ ዝነኞች ከሆናችሁ እኔ ማንም አያውቀኝም ብላችሁ ትወጣላችሁ። መንገድ ላይ ወቅት ታደርጋላችሁ፣
ትነኛን እኔ ማንም አያውቅኝ። ብዙ ታውቃለህ። እኔ አሁን ገና ማወቅ ነው የምፈልገው። እኔ ገና ማወቅ ነው የምፈልገው። ባዶ ኮንቲኒየስሊ የምታድጉት በዛ መንገድ ነው። ራስን ባዶ በማድረግ በመሞላት፣ ራስን ባዶ በማድረግ በመሞላት እያደግን እንሄዳለን። ከዛ ከአንዳንድ ነገርም ይጠብቃቸዋል። ለምሳሌ ሰው ቢተናኮላችሁ፣ ሰው ቢሰድባችሁ ምንም እኔ ደስ አትለኝም ቢል እኔ መች ደስ ላለው አልኩ። ቀድሞ ነገር አላልኩ። እኔ አንተ ምንም አታውቅም ቢላችሁ እኔ መች አውቃለሁ አልኩ። እንድሮስ ለምን ባዶ አድርጌያለሁ ራሴ። በጣም ጥሩ ነገር ነው። እኔ ፌስቡክ ላይ ስድብ እንዳለ አላውቅም ነበር። ከዓመታት በፊት ስድብ እንደሚሳደቡ አላውቅም ነበር። ከዛ የሆነ ጽሑፍ አወጣው። ከጽሑፉ ስር ሲያቀብጠኝ ኮሜንት አነበቡ። ታንኪዩ ዶክተር ይላል፣ እግዚአብሔር ይባርክ ይላል፣ አስተምረህናል ይላል። ከዛ ወርዶ ከስር አንድ ቦታ ላይ አጭር ኮሜንት አለች፣ ሌባ ይላል። ሰው የለም አጠገቤ እና ዞር ቢ ማንን ነው ቢ ሌባ እንዴት እንደተገረምኩ ልነግራችሁ አልችልም። ከዛ ሌላም ጽሑፍ ሳወጣ በደንብ ሲያጠግቡኝ ጊዜ ተግባብተናል። ኖ ፕሮብሌም አለ። ትለምደዋለህ ተባልኩ። ግድ የለም ትለምደዋለህ። ልክ እንደ ጠንቋዩ ነው። አንድ ሰው 45 ዓመት ሆኖት ነበርና በጣም ኑሮ ከብዶታል፣ ስቃይ በዝቶበታል በጣም እና ጠንቋይ ቤት ሄደ። እባክህን አለው፣ እኔ ኑሮዬ ከልጅነቴ ጀምሮ እንዲሁ ስሰቃይ መከራዬን ሳይ ነው ያደግኩት የኖርኩት። እንደው እስኪ የሚገለጥልህ ነገር ካለ ንገረኝ አለው። 45 ዓመቱ ነው። ጠንቋዩ ምን አለ? አውቃለሁ፣ ይታየኛል፣ በጣም ብዙ ነው የተሰቃየኸው፣ ብዙ ዋጋ ከፍለሃል፣ እስከ 50 ዓመትህ ድረስ ይቀጥላል። 50 እስክትሆን ድረስ 45 ዓመቱ ነው። 50 እስክትሆን ድረስ ይቀጥላል። ከዛ ሰውየው ጓጓና ከዛ በኋላ ሳለ ከዛ በኋላ ትለምደዋለህ። ከዛ በቃ ትለምደዋለህ። ችግሩን ምን ችግር አለ? እና ለመድኩት። አሁን ያስታጥቋቸዋል እንደ ጉድ። እኔ ግርም ይለኛል። የሆነ አይተህ ይሆናል ይሄ ዩቲዩብ ላይ እንዲህ የሚሉ ምልክቶች አሉ። እንደዚህ ታምሳብ ከዛ ታምስዳው ምንም ነገር ብታወሩ 88 ሰው እንደዚህ ይላቸዋል። ትለምዱታላችሁ። ራስን ባዶ ማድረግ ራስን ወደ መካድ ያመጣል። አሁን ዋጋችን ስንት ነው ሲባል ሁላችንም እንደ ሰው ዋጋችን እኩል ነው። ነገር ግን ለኔ የሰዎችን ዋጋ የማየው ራሳቸውን ዝቅ በሚያደርጉበት መጠን፣ ያላቸው እንደሌላቸው እያወቁ እንደማያውቁ ሲሆኑ እደነቅባቸዋለሁ። ታዲያ ለኢትዮጵያውያን የምመኘው፣ ለኢትዮጵያ ፖለቲክስ የምመኘው ይሄንን ነው። ራሳቸውን የካዱ ሰዎች፣ ራሳቸውን ባዶ የሚያደርጉ ሰዎች፣ ራሳቸውን ዝቅ የሚያደርጉ ሰዎች ይስጠን፣ ይሁኑልን። ሁለት አይነት ፖለቲከኞች አሉ ምርጫ ላይ ሲወዳደሩ። አንዳንዶቹ ቀይ ምንጣፍ ይታያቸዋል፣ ሬድ ካርፔት፣ መሪ ሆነው በቀዩ ምንጣፍ ሲሄዱ፣ በቻርተርድ አውሮፕላን ሲሄዱ፣ የተለያየ ሀገር ሲሄዱ፣ ፕሬዚደንሻል ስዊት ውስጥ ሲያርፉ፣ ትልቅ ሩም ያለበት ሲሄዱ፣ ታጅበው በሞተር ሳይክል ታጅበው ሲሄዱ፣ ቤተ መንግስት ውስጥ ሲኖሩ፣ ዜና ላይ ሁሌ እነሱ ናቸው። በቃ ደስ ይላል። በዛ ፖለቲካውን ይፈልጉታል። ሌሎች ደግሞ አሉ ለህዝብ፣ ለሀገር፣ ለወገን፣ ለድሃው ብለው ወደ ፖለቲካ ውስጥ የሚገቡ ሰዎች አሉ። ራሳቸውን የካዱ ፖለቲሽያንስ ግን እጅግ በጣም ያስደስቱኛል። ፖለቲካ ጣፋጭ ሊሆን ይችላል፣ መራራ ሊሆን ይችላል፣ ወይም ደግሞ ቢተር ስዊት ሊሆን ይችላል። ጨርሻለሁ። ከሶስቱ ጣፋጭ በጣም ዲሞክራቲክ የሆነ ሀገር ከሆነ ፖለቲካ ትንሽ ጣፋጭ ሊሆን ይችላል። አምባገነን ያለበት ከሆነ መራራ ይሆናል። መካከለኛ ከሆነ ደግሞ ቢተር ስዊት ይሆናል፣ የመራራ ፖለቲካ ይሆናል።